የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ረገኸኝ ምልሁን ሳይ የማረካ እንዴ ቲኑ እግዚአብሔር ቲኑ ስሞትልሽ እንዴት እንዳደረገችልኝ ምን ያህል ለኔ እንደረዳችኝ እኔ በዛ ሰዓት በተጎዳውበት ሰዓት አግኝታኝ ብለ ለኔ ነው የምታስተላልፍልኝ መልእክት። ከተለያየን ስንት ጊዜ ያለቅፈች ባድርም ሳትኖራለው ብላ ያምርም ከኔ ወቀን ከዳኝ ናፍቆ ማደረ ጎዳኝ። ሰላም ቤተሰብ እንዴት ናችሁ? ሰላም እንዴት ናችሁ? ዛሬ የመጣ ነው እንግዲህ ያው ቲኑ ትንሽ ቢከብዳትም ዮኒ መልስ መስጠት ስላለበት ነው። እኔ ልቤ እየነገረኝ ያለው አያደርገውም ብዬ ነው። ምናልባት እኮ አንቺን ለማናደድ አስቦ ይሆናል። ምን አመጣው? እሱንስ ቢሆን ቁጭ ብሎ መነጋገር ይሻል ወይ ነው እኔ ጥያቄ። እንዴት ማለት እንዴት አያስብም? ባለትዳር ነው። ሲቀጥል ደግሞ ቀለበት ብቻ ነው ያወለቃችሁት አይደለ? ሲቀጥል ደግሞ ቀለበት ያወለቅንበትን ሪዝን እኮ ቁጭ ብለን እነሱ ማውራት እንችላለን። ግዴታ እኮ ሚዲያ ላይ መውጣት የለበትም። ልክ ነው እያልኩሽ አይደለም፣ ግን ደግሞ አንዴ ጀምሮታል አይደለ? በእርግጥ እኔ ነኝ የጀመርኩት። በቃ ቀጥታ ላንቺ ሳላሳውቅ አንድ ላይ ከቤተሰብ ጋር እንድታቂ ስላደረኩሽ ይቅርታ፣ የኔ ጥፋት ነው። ለዛ ነው የወጣው ዮኒ ይመስለኛል። አንዴ ተጀምሯል ማለት እንዴት ተረጋጋ በእግዚአብሔር። ለዚህ እኮ አይደለም የመጣሁት ከሴት ጋር ማለት እኔ አላውቅም ምን ማለት እንዳለብኝ ቤቲ ማለት ነው። እንደዚህ አይደለም። ተረጋጋ በእግዚአብሔር። እኔ ለማታስለቅሽ በማርያም ተያ በእግዚአብሔር። ወይኔ ቤት ሚዲያ ነገር አልችልም። በእግዚአብሔር ተልቅሽሽ በማርያም ለኔ ብለሽ ውዴ ለኔ ብለሽ ተላኪ ዝም ቤተሰብ ምን ይላል ማለት ለኔ ለማስረዳት እኮ ሴት መያዝ አይጠበቅበትም። ከሌላ ሰዎች ጋር ሌላ ነገር ማድረግ አይጠበቅበትም። በቂ ነው በቃ። ሰልችቼም ከሆነ ዮኒ በቃ ትዳሩን አለመፈለግም አለመፈለግ አይደለም አቸኩያ። ልጅቷ እንዳለችው እኮ የሆነ ነገር ረድታው ነው አይደለ? ያንን ነገር ድጋሚ እሷንም እናገኛለን። አስፈላጊ ከሆነ እኔና እሱ ፍቅር በጣም ብዙ ነገር ነበር። በጣም ብዙ ነገር አሳልፈናል። ትላንት ከኔ ወላ ለመጣች ሴት እንደዚህ እሷ አድርጋልኝ ማለት ለኔ ምን አይነት ስሜት ይሰማታል ብሎ የሆነ የተወሰነ ነገር እኮ ማሰብ አለበት። ዮኒ በሱ ነገር ልክ አልሰራህም፣ ግን ደግሞ ምናልባት እሱን ብንጠይቀው አይሻልም? ከመወሰናችን ባንቸኩል አይሻልም? በሰላሙ ጊዜ አላናገረለ እንደዚህ አይነት ነገር ተገኝቶ ያወራናል ብለሽ ታስቢያለሽ እኮ ዮኒን። አሁንም ባለፈው ዕለትም ቪዲዮ በድጋሚ ዮኒ በእናትህ በቃ በእናትህ እንደዚህ እያየሃት ለምን ትጨክናለህ? ምንም ቢሆን የልጅህ እናት ነች እና እባክህ የልጅህ እናት ነች እና ይሄን እንደማታደርግ ልብ ያውቃል። ስለዚህ አንዴ ብቻ አንዴ ያገኘኝ እባክህ። እያየሃት ነው ቲም የሆነ ነገር በያ። እኔ ምን ማለት እንዳለብኝ ራሱ ግራ ገባኝ ቤቲ። ለኔ ነው ከሴት ጋር ሆነክ እሷ እንዴት እንዳደረገችልኝ ምን ያህል ለኔ እንደረዳችኝ እኔ በዛ ሰዓት በተጎዳውበት ሰዓት አግኝታኝ ብለ ለኔ ነው የምታስተላልፍልኝ መልእክት። የኔ እና ያንተ እኮ እናውራ ቢባል በጣም ብዙ ታሪክ አለን። እኔ እናንተ አውርተን የማንጨርሰው ከሷ አይበልጥም እንዴ? እኔ እና ያንተ የነበረው ፍቅር ከሷ አይበልጥም እንዴ? ማላችን ያለው ታሪክ የኔ እና ያንተ ቀለበት ማውለቅ እንደ ትልቅ ቢግ ዲል ሆኖ እዚህ ጋር ከሌላ ሴት ጋር መተ ሚዲያ ላይ ራሱ ማውራት ምን ማለት ነው? ለኔ አልገባኝም ራሱ። ለነገሩ እኔ ፋሚሊ በደንብ ኮሜንት እየገባለት ነው፣ አይቼዋለሁ። ኮሜንት በጣም ነው የማመሰግነው ፋሚሊ ሁላችሁም እንደኔ ስሜት ተሰምታችሁ የምትገቡት ኮሜንት የእውነት እኔን ራሱ የተወሰነ አረጋግቶኝ እዚህ ጋር ቤቲ እናውራ ስትለኝ ለማውራት የበቃሁት በቃ ያንን ኮሜንት አንብቤ ነው እንጂ አዎ ወይ በጣም ነው የደገፉሽ። በጣም እና እኔም በሷ ስም በጣም አመሰግናለሁ ቤተሰብ። ለነገሩ እኮ መፈመስ እንፈልጋለን ሊሆን ይችላል ሚዲያ ላይ መጣው ላይ ይሆናል ማለት ይሄ ልክ አይደለም። ኪያ ነው አይደል ስሟ? ልክ አይደለም ይሄ እንጃ የሆነ ነገር ኪው ያርጋት ተስቂያለሽ። እኔ እንጀቴ በስሎ እንዲቀርታው ኪያ እሷን ብሎ ኪያ አይ ብቻ እንዴት ከባለ ትዳር ሰው ጋር ቢያንስ ለራስሽ እንኳን እንዴት ክብር አይኖርሽም? እሱ ነው የኔ ጥያቄ። ቢያንስ ለራስሽ እንዴት ክብር አይኖርሽም?
እንዴት ለራሷ ክብር አይኖራትም? እኔ የሚያልገባኝ እሱ ነው። እንዴት ቢያንስ ለራሷ ክብር አይኖራትም? ደግሞ እመኚ እወቂ፣ ሴት ልጅ ነሽ። ነገም አንቺ ትዳር ይኖርሻል። ነግበኔ ነው ማለት ቆም ብሎ ማስተዋለን የመሰለ ነገር የለም። በጣም አንቸኩል አይሻል እና በቃ ተረጋጊ። አንቺም የሆነ ጥያቄም ካለሽ ሀሳብም ካለሽ ቢያንስ ስሜትሽን ይየውና ትንሽ እንኳን ርህራሄ ካሳየሽ ብዬ ነው ይሄን ነገር እንትን ያልኩት። አንቺ ደግሞ መጠንከር አለብሽ። ምንም ቢፈጠር እኔ ከጎንሽ ነኝ። መጠንከር አለብሽ። ደግሞ እሱ ከሰራው ቪዲዮ ቀድመሽ ነው አይደል? እኔ እናንተ መገናኘት አለብን ብለሻልሽው። አንቺን ሳያገኝ ከሷ ጋር ቪዲዮ መልቀቅ ራሱ ይሄ ልክ አይደለም። ንቀት ነው። ከንቀት ሌላ ምንም የሚባል ነገር የለው። በጣም ነው ለኔ የተሰማኝ። እውነት ይሆን እኔ እንዴት ብዬ ማስረዳት እንዳለብኝ ራሱ። አይ ምንም ቢፈጠር የልጅ እናት ነሽ፣ መጠንከር አለብሽ። እኔም ከጎንሽ ነኝ፣ እህትሽ ነኝ አይደል? ምንም ቢሆን እንደ እህት ነኝ። አሁን እሺ ማን ነው ጥፋተኛ የሚባለው? ቤት የእውነት ፍረጅ። አይ ሀቅ ለመናገር እኔ አይደለም፣ የሁለታችሁም ጥፋት ነው። እንዴት? አንቺም ያን ማድረግ አልነበረብሽም። ቤተሰብ ፊት ለፊት የማይሆን ነገር ነው ያሳያችሁት። አይቼዋለሁ። ቀለበት አውልቆ መጣል ምናምን ሲጀመር ምን ማለት ነው? ከዛ ዮኒ አንተም ቸኩልሃል፣ በጣም ቸኩልክ። ትንሽ እንዴት አትታገስም? ንዴት ነው። ቲኑን ታውቃታለህ አይደል? እንዴት ስትናደድ እንዴት ንዴት ነው እንኳን አትልም። የልጅህ እናት ሆና እኔ እሱን አልክድም። የሚወዱትን ሰው እንደማጣት ምንም ከባድ ነገር የለም። እኔ አሁን እንደ እሳት ነው የሚያቃጥለኝ ውስጤ በጣም ማለት ነው። እኔና እሱ የነበረን ፍቅር ያ ሁሉ ታሪክ አልፎ ዛሬ እንደ ጠላት ዳርና ዳር እየተያየ በእናትሽ እኔ እንዴት እንድትሆኝ አይደለም። በእግዚአብሔር በቃ ለኔ ብለሽ ቢዲሻይን እነሱ የነበረን ፍቅር እኮ ታውቂዋለሽ። እኔ እነሱ እንዲህ የምንባባል አልነበርንም። እንደ ባላንጣ እንዲህ የምንወራ አልነበርንም። አውቃለሁ። ቅድም ብዬሻለሁ። ምናልባት እኮ ሊያናድድሽ ይሆናል። ዮኒ እንዲህ አደርገውም። ዮኒ እንደዚህ ማድረግ አትችልም። ቲኑ ላይ እንደዚህ ማድረግ አትችልም። እባክህ አግኘኝ፣ የምትሰማኝ ከሆነ እባክህ። በቃ ልመና ነው። እንደምትወዳት አውቃለሁ፣ እንደምታፈቅራትም አውቃለሁ። ጨከነ እንጂ በጣም ጨካኝ ነው የሆነው እንጂ አይደለም። እንደማጨክንባትም አውቃለሁ። አሁን ተናደሽ ስሜታዊ ሆነሽ ነው ቲኑ። ነስቲ ያረጋጋታል ዘፈን። በነገራችን ላይ በጣም ነው የምትወደው ዘፈን ልበልሽ። የፍቅር ባለቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔስ በኩል ትዝታ ልቤን ወረሰው። ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደላለህ መምለክሳት የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ረገኸኝ ምልሁን ሳይ የማረካ እንዴ ቲኑ እግዚአብሔር ቲኑ ስሞትልሽ እግዚአብሔር ቲኑ ያልቻልኩም ቢኒ ጉዴ ፈላ። ምንድን ነው የማደርገው? የማይሆን ነገር ሰራው እንዴ? ቲና በእናትሽ ሆዴስ ማናለው ልቤስ ማናለው ያላንተ ማይሆንለት ተወዘንለት። ሆዴስ ማናለው ልቤስ ማናለው አንተው ነህ መድኃኒት አትራቅበት። ወይ ተዋን ያልችልም። በቃ በማርያም በቃ አሁን ተረጋጊ። ለፋሚሊ ቤተሰብ የሆነ ነገር በያቸውና በቃ ይብቃ ቢኒ አይደል? በቃ ቤተሰብ የሆነ ነገር በይና እኔ ቤተሰብ ምንም አልጠየቃችሁ፣ ምንም ጠይቂያችሁም አላውቅም። በዚህ ኮሜንት ላይ የለቀቀውን ቪዲዮ አይታችኋል ሁላችሁም። በዚህ ኮሜንት ላይ ገብታችሁ ከስር ሁላችሁም በዛኛው ዩቲዩብ ቻናል ምን እንደለቀቀ አይታችኋል። በቃ ቢያንስ መጥቶ እንዲያወራኝ ሌላ ምንም አልፈልግም። እኔ ደግሞ የማውራት አቅም ካጣ ቤቴን እንዲያወራት፣ አዎ በቃ ሌላ ምንም እንድጠይቁልኝ አልፈልግም።
ተረጋግጥ። ቤተሰብን ቢያንስ በስርዓት እኔም ባለፈው በብሩኬ እንደዚሁ በስራቸው ሳላቸው ነው የሄድኩት እና በእናትሽ ብዙ አናስቀይማቸው። ከዚህ የበለጠ ምንም የምጠይቃችሁ ነገር የለኝም። ጨክኖ እንደዚያ ያደርገኛል ብዬ አልገመትኩም ነበር። በቃ ውስጤ በጣም ነው የቆሰለው። በጣም ማውራት ሁላ ነው በቃ ያቃተኝ። ተረጋጊ። ይሄን ስሜት የፈጠርኩብሽ እኔ ነኝ። ይቅርታ እንደዚህ ይሆናል ብዬ አይደለም። ቢያንስ የሆነ መልስ መስጠት ስላለበት ብዬ አስቤ ነው። እና ቤተሰብ እባካችሁ ዮኒ ወጥቶ መልስ መስጠት አለበት የምትሉ ኮመንት ላይ አበረታቱኝ እባካችሁ። ይሄን ነገር የሆነ ነገር ማለት አለበት እና ዮኒ እባክህን በቃ በድጋሚ ስንት ለመንኩ። ቢያንስ ጓደኛሞች ነን፣ ብዙ እንደ እህትና እንደ ወንድም ብዙ የምንማከር ጓደኛሞች ነን። ለኔ ትንሽ ክብር ካለ እባክህ በቃ እባክህ እንደዚህ እየሆነችም ባጫከነባት እና ይሄን ነው ልልህ የምችለው። ፍቅር ታጋሽ ነው። ታጋሽ መሆኑን ደግሞ በእናንተ አይቻለሁ፣ በሁለታችሁ አይቻለሁ። እኔም ብሩኬን ታግሼ የቆየሁት ሁለታችሁ ጽናት ሰጥቶኝ ነው። የሁለታችሁ ፍቅር ያስቀናል። እባካችሁ መሀላችሁ ሰው አይግባ። የሆነ ነገር አድርግ ይሁን እና ትንሽ በቃ እባክሽ ትንሽ አልቻልኩም። እባክሽ ትንሽ በእናትሽ ቢኒ አቁማ በእናትሽ በማረግ ምን ያደረኩት በእናትሽ ምን ወጣስለክሽ እንዴት እንደዚህ ያደርጋል? ያውቃል፣ ሁሉንም ነገር ያውቃል። ለኔ ህይወት ካለሱ ምን ያህል ከባድ እንደሆነ ያውቃል። እያወቀ እኔን ያደርጋል። ትንሽ በእግዚአብሔር በቃ ምን ማለት እንዳለብኝ ደነግጣለሁ እንደዚህ ሲሆን። በእናትሽ ትንሽ አታስደንግጪ። ታውቂያለሽ ልጅ መውለድ ምን ያህል ከባድ ስሜቶችን እንደሚያመጣ አውቃለሁ። ትንሽ እሱም መታገስ ለሱ ከባድ ሆነበት ነው ይሄን ያደረገ። በቃ ዮኒ እባክህ ለልጅ ስትል እባክህ ለልጅ ስትል እባክሽ ተረጋጊ። ይህ ፍቅር ይመለሳል። አውቃለሁ ዮኒ አንተም መጨከን የለብህም። ይመለሳል አውቀዋለሁ። ጊዜያዊ ነገር ነው እንደዚህ እየሆነ ያለው፣ መመለስ አለበት። እባክሽ ተረጋጊ። በቃ አንቺ ቲኑ ተረጋጊ። በእናትሽ ፊትሽን አታልኩኝ። በጣም እኮ ነው ናፈቀኝ። በእናትሽ ወይ ጉዴ ቢኒ አቁም በማርያም በእግዚአብሔር በቃ ቲኑ ወይኔ እኔ ጨነቀኝ። ቲኑ በእናትሽ ከተለያየን ስንት ጊዜ ያለቅፍች ባድርም ሳትኖራለው ብላ ያምርም ከንዴ ወቀን ከዳኝ ናፍቆ ማደር ጎዳኝ ስለምነው ባንተ አምላኬን ስሸኝ እርሜን ሳጣው መልኬን ስትሄድ ይዘከኔ ማናየልኝ እኔነ እናናይ በለኝ መቼም ታውቃለ ሰው እንደሌለኝ